አዶኒ አባቱ ገዳይ ደርሶበታል መሰለኝ። ሽጉጥ አምጥተዋል ወይ ለቴዲ ወይም ደግሞ ለሉሊት እንደሆነ አልጠራጠርም። ሌላው ኑንያት ወደ ተመለሰችበት ገጠር ልትመለስ እንደሆነ ወንድሟ እየነገራት ነው ማለት ነው። ምክንያቱም እሷ የምታደርገው ነገር ለእኛም ለቤተሰባችንም አይሆንም። ነገር ግን ወደ ሰፈራችን ተመልሰን ላጠፋችው ጥፋት እንዲሁም ራስሽ ሳትሆኚ አትቀሪም፣ ጥፋተኛው ይቅርታ መጠየቅ አለብሽ ብለዋታል። እውነት ወደ ክፍለ ሀገር ይመለሱ ይሆን ወይስ አይመለሱም? ሌላው መሲ የወሰደችባትን ወርቅ ትመልስላታለች ወይስ ደግሞ ስትፈትሸው ታገኛለች? አብረን እምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው አይሻ ነኝ። እንግዲህ ዛሬ ሐረግ ድራማ እንደምታዩት ማለት ነው። እንግዲህ አዶናይ ያው እንደው ጓደኛ ሆኖ ቀርቦታል። በነገራችን ላይ እንግዲህ የልሹ ጓደኛ እሷ እንግዲህ ከዚህ በፊት ጎበዝ ተማሪ እንደነበረ ሲያስታውስ፣ ግን ያው እሷ በፍቅር አጥምዳ ያው አሁን ያለበት ደረጃ እንዳደረሰችው ነው እንግዲህ ስላንት ሲያስተውል ያየ ነው ሲያስታውስ ማለት ነው። ነገር ግን አሁንም ሌላ ወጥመዷ ውስጥ ደግሞ ራሷ በከተተችው እንግዲህ ኑንያትን አፍቅሯታል ማለት ነው። ይሄ ኤልሹ ራሷ ስትሰማ በጣም የምትናደድ ይመስለኛል። ትልቁ የሚያሳዝነው ግን ከዚህ በኋላ አይኗንም ላይ ምንም ላወራትም ላፈቅራትም የኔ ልትሆንም አልፈልግም ብለዋል ማለት ነው ቤሉ። ይሄ ሊል የቻለው ለምንድን ነው? በጣም ስለሚወዳት በጣም ስለሚያፈቅራት ነው። ነገር ግን እዚህ ጋር መጀመሪያም ብያለሁ በግልጽ ይሄ የማደርገው እንደዚህ የልሹ እንደዚህ አድርጊልኝ ብላ ነው ብላ መንገር ነበረባት። ልጁ ከብዙ ምሳሌውን ካስመረዘቻት ከብዙ ጭንቀቶቿን ገላግሏታል። ስለዚህ ቤሉል ለሷ ቀናና መልካም አመለካከት ያለው ሰው እንደሆነ እያወቀች ይረዳታል። በጣም የተማረ ነው፣ በንግግር ነው የሚያምነው ማለት ነው። ስለዚህ እንደዛ አይነት ሰው ብዙ ጊዜ በንግግር ለሚያምን ሰው ተነጋግሮ መግባባት ለሚችል ሰው ደግሞ ማንኛውም ነገር ሚስጥር መደበቅ አስፈላጊ ነው ብዬ አይደለም። በተለይ ደግሞ እንደዚሁ ደግሞ የቅርብ ፍቅረኛ ወዳጅ ለሆነ ሰው ማለት ነው። እንግዲህ እሱ ደበቀችው ማለት ነው። ምክንያቱም ገና ለገና እሱ ከሱ ሆነች ብሎ በጣም ነው ያዘነባት ከንግግሩ ጀምሮ። ሁለተኛ ነገር ደግሞ ራሱ ብዙ ጊዜ ኑንያት በጣም ከሚያስጠላ ከሚደብረዋ ነገር ዝም ብላ የምታለቅሰው ነገር እኔ በነገራችን ላይ በጣም ነው የሚያስጠላኝ። በቃ ዝም ብላ በትልቁ በትንሹ የሆነ እንደዚህ ለማልቀስ ምትትሮጥ ነገርዋ ወይም ደግሞ የሆነ ነገር ቆይ አንተ እንዳሰብከው አይደለም ወይም ደግሞ አንተ እንዳልከው አይደለም ላስረዳህ ብላ የምትወስተው ረጅም ሰዓትና ደቂቃ አግባብ አይደለም። በቃ የሆነ ነገር አንድ ሰው እንዳልገባው ወይም ደግሞ ትክክል እንዳልሆነ ካወቀ ማስረዳት ነው። በቃ ምንም እንዲህ ነው ያው የድራማው ድምቀት ይመስለኛል። እንግዲህ ላስረዳህ ምናምን እያለች እንትን ትላለች ማለት ነው፣ ትቆያለች። እና አጠቃላይ ያው እንግዲህ አዶኒ የኑንያትን ፍቅር ምናምን ማለት እርግፍ አድርጎ ትቶት እንግዲህ ያው በአባቱ ገዳይ ላይ አጠነጥነዋል ማለት ነው። የአባቱ ገዳይ ግን ያገኘ ይመስለኛል። ያሽጉጥ ዝም ብሎ አይወስደውም። ሲቀጥልም ቴዲ ራሱ ይዞት ቢያፋጥጠው ወይም ደግሞ ያለው ነገር ቢይዘው ቴዲ ራሱ የሚያወራ ይመስለኛል። ይሄ ነገር እሷ እንዳደረገችው አሁን እሱ በቃ ወሰደላት እንጂ ያው እሷ ናት ሁሉም ነገር ያደረገችው። ነገር ግን ቴዲ ራሱ ይዞ ካፋጠጠው ለአዶኒ የሚነግረው ይመስለኛል አባቱ እንደገደሉበት ማለት ነው። ግን ቅድሚያ የሚያፋጥጠው የሚይዘው ቴዲ ነው ወይስ እሱን ነው? እንግዲህ ይሄ አብረን የምናይ ይሆናል። ሌላው እንግዲህ የመሲሆን ነው። እዛ ጋር ልጁ ስጦታ ነው ሰጥተዋታል በስነ ስርዓት ከሉሊት ጋር ያላቸው ግንኙነት እያንዳንዱ እስከነገራት ድረስ የሱን የሰጣት ስጦታ በስነ ስርዓት ማስቀመጥ ነበረባት። ዝም ብላ እዛ ጋር ያገኘች ቦታ ጣል አድርገው ልጅቷ ካገኘችባት በኋላ ራሱ ምንድነው መንገድ ላይ ወድቆ ምናምን አገኘሁት አለች። ይሄ አሪፍ ነገር ነው። እንግዲህ ይሄ አሪፍ ነገር ሆኖ ሳለ መልሳ ደግሞ ከኪሷ መውሰድ አልነበረባትም ማለት ነው። ምክንያቱም ለሷ ለልጁ ወስዳ ለቴዲ ልትሰጠው ነበረ ሉሊት ማለት ነው። ከሰጣችሁ በኋላ በቃ አይወጥቆኝ ይሆናል እውነትም ይዤ በወጣሁበት ወጥቆኝ ይሆናል ብሎ ነገሩ በቀላሉ ያው ይቀበላት ነበረ ማለት ነው። ግን ያው እሷም ግን ለምን በዚህ ልክ
ያው ይመስለኛል መሲም በራሷ መንገድ ጠርጥራው ይሆናል። እንዴት ልታውቀው ቻለች? እሷ ሰጥተዋት ነበረ ወይ ምናምን ምናምን። ያው እንግዲህ ታሪኩ ያው እነሱ ያውቁታል ማለት ነው። ነገር ግን አሪፍ ዋሸች። ስትዋሽም ደግሞ ይመልስላት ነበረ ወስዳ ብትሰጠው። እሷ ግን ድጋሚ መስረቋ ግን አግባብ ነው አይደለም። እና አጠቃላይ የኤልሹ ክፋት ደግሞ የኤልሹ በኑንያት ላይ የምትበቀለው ነገር ኑንያት እስቲ ሁሌ ፋራ የምትሆን ሁሌ በቃ የምትታለል እኔ በጣም ነው የምትገርመኝ ማለት ነው። አንድ ሰው አንዴ ሁለቴ ሊታለል ይችላል። እንደዚህ ሁሌ በመታለል ኤልሹ የፈለገ ቢሆን ለሷ ቃና መልካም አትሆንላትም። እና ደግሞ በርጋ ሆና ያወሩት ሰማሁ ትንሹ ሰማሁ ብላ ያለቻት እንዲህ ብየዋለሁ ብላ ስትላት ማመንዋ ራሱ በጣም ነው የገረመኝ ማለት ነው። ቢያንስ እዚህ ጋር ባለው ነገር እንዲህ ነው ከዚህ በኋላ አይኗ ማየት አልፈልግም ምናምን ብሎ ሲል እንኳን ከፍታ ገብታ እኔ እንዲህ ነው እሷ ብላኝ ነው ብላ እንኳን መጋፈጥ ትችል ነበረ። ያው ድራማው ሊያስረዝሙት ፈልገው ይሆናል እንደዛ ያላደረጉት ማለት ነው። ሌላው እንግዲህ እነሱ ወደ ክፍለ ሀገራቸውን ያው መመለሳቸው ኦልሬዲ ያው አይመለሱም አይግባቡ ይመስለኛል። በተለይ ኤልሹ እምቢ ብላ ኑንያት ግን እምቢ የምትል ይመስለኛል። በጣም ግን የሚያስጠላው አይወዳትም ነጭ አይጥ ብሎ የሚሰድባት ግን ያው ኤልሹ የገጠሩ ልጅ ወንድሞ መሆኑ እህቱ እንደሆነች ሲያቅ እኔ በጣም ማየት የጓጓሁት ያ ፓርት ነው ማለት ነው። ለምን ይመስለኛል አይ ቲንክ ሐኪም ቤት ላይ ልጆቹ ተቀያይረው ይመስለኛል። ሁለተኛ ነገር ደግሞ ሉሊትም ኑንያት ልጇ እንደሆነችና ያው ልጇ በመሆኑ ባደረገችው ነገር ከዚህ በፊት ባደረገቻት ነገር በጣም ልትጸጸት ትችላለች። ነገር ግን አሁን ያቺ ትምህርቷ አትማርም፣ ሰነፍ ናት፣ ስርዓት የላትም። ያ ስታይ ደግሞ ኑንያት የሷ ልጅ መሆኑ ስታውቅ የምትደሰት ይመስለኛል። እስቲ ቀጣዩ አብረን እንዴት ይሆን እውነትስ ደግሞ በቀጣዩ አንዳቸው ይገደሉ ይሆን ወይስ ያውቅ ይሆን?